የሐሰተኛው ክርስቶስ መገለጥና የመጨረሻው ዘመን ፍጻሜ በሰው ልጅ ታሪክ ውስጥ እጅግ አስፈሪውና ሚስጥራዊው ምዕራፍ ተቃርቧል። ዓለማችን አሁን ባለችበት ሁኔታ ውስጥ ወዴት እያመራች ነው? በየቀኑ የምንሰማቸው የጦርነት ወሬዎች፣ የመሬት መንቀጥቀጦች፣ የአየር ንብረት መዛባትና የሰዎች ፍቅር መቀዝቀዝ ዝም ብለው የመጡ ክስተቶች አይደሉም። ጥንታውያን መጻሕፍት የመጨረሻው ዘመን ብለው በጠሩት የሰው ልጅ ነፍስ በትልቅ ፈተና ውስጥ የምትወድቅበት ወቅት ደጃፋችን ላይ ደርሷል። ዛሬ ለሚቀጥሉት ደቂቃዎች ዓለምን ለማታለል ስለሚመጣው ሐሰተኛው ክርስቶስ፣ ስለ 666 እና ስለ ታላቁ መከራ በጥልቀት እንመረምራለን። በፍጥሞ ደሴት የታሰረው ዮሐንስ በታላቅ ድምፅ ወደዚህ ውጣ ተብሎ በተጠራ ጊዜ ወደፊት ሊሆን ያለውን አስፈሪና አስደናቂ ምስጢር ተመለከተ። በዮሐንስ ራእይ ምዕራፍ 5 ላይ በዙፋኑ ላይ በተቀመጠው ቀኝ 7 ማኅተሞች የታተሙበት መጽሐፍ አለ። እነዚህ ማኅተሞች አንድ በአንድ ሲፈቱ የሰው ልጅ ታሪክ የመጨረሻ ምዕራፎች ይገለጣሉ። ዮሐንስ መጀመሪያዎቹ 4 ማኅተሞች 4 ፈረሰኞችን አየ። ነጩ ፈረስ ለማሸነፍ የወጣ አታላይ ነው። ብዙዎች ይህ የሐሰተኛው ክርስቶስ የሰላም መልክ ነው ይሉታል። ቀዩ ፈረስ ጦርነት፣ ጥቁሩ ፈረስ ረሃብን፣ ግራጫው ፈረስ ደግሞ ሞትን ይዘው ይመጣሉ። አሁን ባለንበት ዘመን የምናያቸው ዓለም አቀፍ ቀውሶች የእነዚህ ፈረሰኞች ኮቴ መሰማት መጀመሩን ያሳያሉ። በራእይ ዮሐንስ ምዕራፍ 6 ቁጥር 8 ላይ እንደተጠቀሰው በምድር በአራተኛው ክፍል ላይ በሰይፍ በረሃብና በሞት ስልጣን ተሰጣቸው። ይህ የሐሰተኛው ክርስቶስ መድረክ መዘጋጀቱን የሚያሳይ የመጨረሻው ማስጠንቀቂያ ነው። ሐሰተኛው ክርስቶስ ሲባል ብዙዎቻችን የምናስበው ቀንድ ያለውና የሚያስፈራ ፍጡር አድርገን፣ ነገር ግን እውነቱ ከዚህ ተቃራኒ ነው። እርሱ ሲመጣ እንደ ሰላም አምጪ፣ እንደ ታላቅ ዲፕሎማትና እንደ ዓለም አዳኝ ሆኖ በመገለጥና መስሎ በመታየት ነው። ዓለም በኢኮኖሚ ቀውስ፣ በረሃብና በከባድ ጦርነት በምትታመስበት ወቅት እርሱ መፍትሄ አለኝ ብሎ ብቅ ይላል። በዮሐንስ ራእይ ምዕራፍ 13 ላይ ዮሐንስ አንድ አውሬ ከባህር ሲወጣ አየሁ ይላል። ይህ አውሬ 7 ራሶች 10 ቀንዶች አሉት። ይህ አውሬ ራሱ ሐሰተኛው ክርስቶስ ነው። ከባህር መውጣቱ ከታወከውና ሰላም ካጣው ከሰው ልጅ ማህበረሰብ መካከል ብቅ ማለቱን ያሳያል። ባህሪውን በዚህ መርምሩ። ሐሰተኛው ክርስቶስ እጅግ የተማረ፣ ንግግሩ ልብን የሚማርክና ሰዎችን በቀላሉ የማሳመን ጥበብ ያለው ነው። እሱ በዲያብሎስ ኃይል የሚመራ ቢሆንም ውጫዊ ገጽታው ግን ቅዱስ ይመስላል። ራሱን እንደ አምላክ አድርጎ በቤተ መቅደስ እስኪያቆም ድረስ ዓለም በጭብጨባ ትቀበለዋለች። በዳንኤል ትንቢት ምዕራፍ 9 ቁጥር 27 እና በማቴዎስ 24 ቁጥር 15 ላይ እንደተጠቀሰው ይህ አውሬ በቅድስና ስፍራ ቆሞ እኔ አምላክ ነኝ ይላል። በዮሐንስ ራእይ ምዕራፍ 13 ቁጥር 5 መሠረት ለ42 ወራት ወይንም 3 ዓመት ተኩል የሚቆይ ታላቅ የስድብና የመከራ ሥልጣን ይሰጠዋል። ሌላኛው ምስጢር ከምድር የሚመጣው ሁለተኛ አውሬ ነው። በዮሐንስ ራእይ ምዕራፍ 13 ቁጥር 11 ላይ እርሱ ሐሰተኛ ነቢይ ይባላል። የመጀመሪያውን አውሬ ዓለም እንዲሰግድለት ያደርጋል። በራእይ 13 ቁጥር 16 እስከ 17 ላይ የተጻፈው ትልቁ ማስጠንቀቂያ እዚህ ጋር ነው። ታናናሾችና ታላላቆችም፣ ባለጠጎችና ድሆችም፣ ጌቶችና ባሪያዎችም ሁሉም በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ ያደርጋል። ያለዚህ ምልክት መግዛትም ሆነ መሸጥ የማይቻልበት የኢኮኖሚ ጥፍር ይዘረጋል። ይህ ምልክት 666 የሰው ቁጥር እንደሆነና ጥበብ ያለው እንዲቆጥረው ዮሐንስ ይነግረናል። ይህ በቴክኖሎጂ የታጀበው ፍጹም ቁጥር ግሎባል ሰርቬላንስ ለሐሰተኛው ክርስቶስ መንግሥት መገበር ነው።
የመጨረሻው ዘመን ትልቁ መሳሪያ ቁጥጥር ነው። ሐሰተኛው ክርስቶስ ዓለምን በአንድ የኢኮኖሚ ሥርዓት ስር ይጠቀልለዋል። ያለኔ ፍቃድ መግዛትም ሆነ መሸጥ አትችሉም የሚልበት ዘመን ይመጣል። ዛሬ የምናየው የዲጂታል ክፍያ ሥርዓት፣ የሰው ሰራሽ አስተውሎት ኤአይ እድገትና የሰዎች መረጃ በአንድ ማዕከል መሰብሰብ ለሐሰተኛው ክርስቶስ መንገድ ጠራጊዎች ናቸው። ሰዎች ምቾትን ፍለጋ ነፃነታቸውን ለዚህ ሥርዓት አሳልፈው ይሰጣሉ። ነፍስን ለሥጋ ምግብ የመሸጥ ፈተና የሚመጣው በዚህ ወቅት ነው። የሐሰተኛው ክርስቶስ አገዛዝ ለ7 ዓመታት ይቆያል። የመጀመሪያዎቹ 3 ዓመት ተኩል ዓመታት የሐሰት ሰላም የነገሰበት፣ ዓለም በብልጽግና የምትፈነጭበት ይመስላል። ነገር ግን በጉዞው አጋማሽ ላይ እውነተኛ ማንነቱ ይገለጣል። አምልኮ ለእርሱ ብቻ እንዲሆን ያስገድዳል። በዚህ ወቅት የጥፋት ርኩሰት ይፈጸማል። እምነታቸውን የማይክዱ ለእርሱ የማይሰግዱና ምልክቱን የማይቀበሉ ሰዎች ታላቅ መከራ ይደርስባቸዋል። መጽሐፍ ቅዱስ ይህን ወቅት ከዓለም መፈጠር ጀምሮ እስከ ዛሬ ድረስ ሆኖ የማያውቅ መከራ ነው ይለዋል። ነገር ግን አምላካችን በእነዚህ ቀናት ውስጥ እንኳን ልዩ ጥበቃን ያደርግልናል። አስተውሉ። አሁንስ መጥቶ ቢሆን በመንፈስ እንንቃ። ታዲያ ተለይቶ የማይታወቅ አታላይ ከሆነ እንዴት እንለየዋለን? ሐሰተኛው ክርስቶስ ሥጋን ሊያጠግብ ይችላል፣ ነፍስን ግን አይመግብም። እርሱ የሚያመጣው ሰላም ውጫዊና ጊዜያዊ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በልብ ውስጥ የሚኖር ዘላለማዊ ሰላም ነው። በዚህ ዘመን ጸሎት ብቻ ሳይሆን ዕውቀት ወሳኝ ነው። የምንሰማቸው መረጃዎች፣ የምናያቸው ተአምራትና የምንከተለውን መሪዎች በመንፈሳዊ ሚዛን መመዘን አለብን። ሐሰተኛው ክርስቶስ በምልክቶችና በድንቅ ነገሮች ሰዎችን ያስታል። እሳትን ከሰማይ ሊያወርድ ይችላል፣ ነገር ግን በምትሃት እንጂ በእውነት አይደለም። ይህ ሰው ከየት አካባቢ ይመጣል? ብዙዎች ሐሰተኛው ክርስቶስ ከየት ሀገር ይነሳል ብለው ይጠይቃሉ። ጥንታውያን የቤተ ክርስቲያን አባቶች እንደ ቅዱስ ሂቆሊጦስና እንደ ቅዱስ ኤፍሬም ሶርያዊ የመጽሐፍ ቅዱስን ትንቢት በመጥቀስ እርሱ ከነገደ ዳን እንደሚወለድ ይናገራሉ። በዘፍጥረት ምዕራፍ 49 ቁጥር 17 ላይ ዳን በመንገድ ላይ እባብ ነው ተብሎ ተጽፏል። እንዲሁም በዮሐንስ ራእይ ምዕራፍ 7 ላይ 44,000 የታተሙት ነገዶች ሲቆጠሩ የዳን ነገድ ስሙ አልተጠቀሰም። ይህ የሚያሳየው ሐሰተኛው ክርስቶስ ከዚህ ነገድ እንደሚመጣ ነው። ትንቢቶች እንደሚጠቁሙት መነሻው ከባቢሎን የአሁኗ ኢራቅ አካባቢ ሆኖ ታላቅነቱን ግን የሚያውጀውና ዙፋኑን የሚዘረጋው በኢየሩሳሌም በታደሰው ቤተ መቅደስ ውስጥ ነው። ዓለምም በአንድ አገዛዝ ለመጠቅለል መነሻው መካከለኛው ምስራቅ እንደሚሆን ይገመታል። መለያ ምልክቱ the mark of the beast። ይህ 666 የሚለው ቁጥር ዝም ብሎ የመጣ ሳይሆን በጥንቱ የግሪክና የዕብራይስጥ ቋንቋ ፊደላት የራሳቸው የቁጥር ዋጋ ነበራቸው። ይህ ቁጥር የሰው ስም ቁጥር እንደሆነ ዮሐንስ ራእይ ምዕራፍ 13 ቁጥር 18 ይነግረናል። በታሪክ ውስጥ እንደምንመለከተው እንደነ ኔሮ ቄሳር ያሉ ጨካኝ ነገስታት የስማቸው ድምር 666 ይመጣ ነበር። ይህ ሐሰተኛው ክርስቶስ ጥላዎች እንደነበሩ ያሳያል። ኢትዮጵያውያን የቤተ ክርስቲያን ሊቃውንት አባቶች እንደሚሉት የዚህ ሐሳዊ መሲህ ስም መርሚያማኦስ እንደሚባል ይገልጻሉ። ይህ ምልክት ታዲያ በግንባር ወይም በቀኝ እጅ ላይ መሆኑ ትልቅ ምልክትና ምስጢር አለው። ግንባር የአስተሳሰብ የአእምሮ መለያ ነው። ቀኝ እጅ ደግሞ የሥራ ወይንም ደግሞ የተግባር መለያ ነው። ይህ ማለት ሐሰተኛው ክርስቶስ የሰውን ልጅ አስተሳሰብና ተግባር ሙሉ ለሙሉ ለመቆጣጠር እንደሚመጣ ያሳያል። ዛሬ የምናያቸው እንደ ባዮሜትሪክስና እንደ ማይክሮቺፕ ያሉ ቴክኖሎጂዎች የሰውን ልጅ ማንነት ከቁጥር ጋር በማያያዝ ለዚህ ታላቅ መለያ መንገድ እየጠረጉ መሆናቸውን ብዙ ሊቃውንት ያስጠነቅቃሉ።
የሐሰተኛው ክርስቶስ መልክና አቋሙስ እንዴት ነው? ጥንታውያን የቤተ ክርስቲያን አባቶችና የታሪክ ድርሳናት እንደነ አባ ጊዮርጊስ ዘጋስጫ ያሉ ሊቃውንት ትምህርት እርሱ በሁለት መልክ ሊገለጥ እንደሚችል ይናገራሉ። ቁመቱ ረዘም ያለና ግርማ ሞገስ ያለው ሆኖ ይታያል። ነገር ግን ትንቢቶቹ እንደሚነግሩን እውነተኛው ማንነቱ አስፈሪን፣ አንዱ አይኑ የታወረ ወይንም የጠፋ ሊሆን እንደሚችል ይነገራል። ፊቱ ላይ የጭካኔ ምልክት ይታይበታል። እርሱ ታላቅ አስመተኛና በሳይንስ የተራቀቀ በመሆኑ በሰዎች ፊት እንደ አምላክ ሆኖ ይታያል። የሞተችውን የሚያስነሳ በማታለል ሽባውን የሚያረግ መስሎ በመታየት የብዙዎችን ልብ ይሰርቃል። በመጨረሻም አርማጌዶን በተባለ ስፍራ የዓለም ነገሥታት ለጦርነት ይሰባሰባሉ። በዮሐንስ ራእይ ምዕራፍ 16 ቁጥር 16 ላይ ነገር ግን የነገሥታት ንጉሥ በነጭ ፈረስ ላይ ሆኖ ሲመጣ ሐሰተኛው ክርስቶስ ይያዛል፣ ወደ እሳት ባሕርም ይጣላሉ። ውድ ተመልካቾች ዮሐንስ ራእይ የተጻፈው እንድንፈራ ሳይሆን እንድንነቃ ነው። ራእይ 22 ቁጥር 7 ላይ እነሆ በቶሎ እመጣለሁ ይላል ጌታ። ዛሬ የምንሰራው እያንዳንዱ በጎ ሥራ፣ የምናደርገው ጸሎትና የምንይዘው እምነት በዚህ አስፈሪ ቀን ጋሻ ይሆነናል። ፍቅራችንን አናቀዝቅዝ፣ ምልክቶቹን እንረዳ። ስለዚህም ትኩረታችን መሆን ያለበት በጨለማው ሳይሆን በሚመጣው የዘላለም ብርሃን ላይ ነው። ራሳችንን እናዘጋጅ፣ እምነታችንን እናጽና፣ ፍቅራችንን እናብዛ። ይህ ቪዲዮ ለብዙዎች ማስጠንቀቂያ እንዲሆን ሼር አድርጉ። ሰላም።